ዛሬ በአንድም በሌላ መንገድ የምናነሳው ይሄንን በአገሪቱ ውስጥ ያለውን የህልውና አደጋና መጻኢውን እንዴት የተሻለ ማድረግ እንደሚቻል የሚያነሱ ጉዳዮችን ነው ማለት ነው። ስለዚህ አካላይነቱ ብዙ ነው። ህልውና በጣም ቁልፍና ስር ጠለቅ የሆነ ጉዳይ ነው፣ ግን ውስጡ በጣም በርካታ ነገሮች የታጨቁበት በመሆኑ ማለት ነው። ዛሬ እዚህ ውይይት ላይ የተገኙትና በየራሳቸው መንገድ በጣም ከፍተኛ የሆነ የፖለቲካ ተጽዕኖ በሀገራቸው ያላቸው ለረዘም ላለ ጊዜ ደግሞ በአንድም በሌላ መንገድ ፖለቲካዊ አገልግሎትና ተሳትፎ ሲያደርጉ የቆዩት አቶ ጃዋር መሐመድና ዶክተር ገዱ አንዳርጋቸው ናቸው። በአሁኑ ወቅት ከተለያየ አቅጣጫ ከተለያየ ርዕዮተ ዓለም አካባቢ ብሔርና ሌሎች ሰው የሚከለልባቸው ወይም ከዚህና ከዚያ ያሉ እንቅስቃሴዎች ወደ አንድ የሚመጡባቸው ትግሎችና እንቅስቃሴዎች እየታዩ ነው። በዚህ መሰረት የወቅቱን ሁኔታ ትንተና በተመለከተ ነገ ልንሄድ የምናስብበትን ፍኖት በተመለከተ ሁሉ እናነሳለን። ከሁሉ አስቀድሞ ሁለታችሁም በዚህ በርዕዮት ይህንን ውይይት ለማካሄድ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ለተከታታዮቻችን ሰላምታ አቅርቡ። እንኳን መጣችሁ። በጣም ደስ ብሎኛል እዚህ ስለተገናኘን እንደዚህ ባለ መልኩ። ጃዋር ቀጥል። ቴዲ አንተም አድማጮችንም አመሰግናለሁ። እንኳን በዳግም ተገናኘን። ዶክተር ገዱ ቴዎድሮስ እና ዜና እንኳን ደህና ቆያችሁን። የርዕዮት ተከታታዮችን እንዴት ሰነበታችሁ፣ እንደምን አላችሁ ለማለት ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ሁለታችሁንም በተለያዩ ከዚህ ቀደም ርዕዮት ላይ አውርቻችኋለሁ፣ ግን ዛሬ በአንድ ላይ ስትገኙ ለመጀመሪያ ጊዜ ነው። እንደሚገባኝ ከሆነ በተለይ ከሀገር ከወጣችሁ በኋላ በአደባባይ በሚዲያ የተገናኛችሁበት ጊዜም ለመጀመሪያ ጊዜ ይመስለኛል እና ያንን ከተመለከተ አንድ ጥያቄ ልጀምር። ከሁሉ በፊት የእናንተ እዚሁ እንዲህ ባለ መልኩ መገኘት ስለ ፖለቲካው ምን እንደሚናገር ልጠይቃችሁ ፈልጌ ነው። በሁለት መንገድ፣ አንድ በአሁኑ ወቅት እየተካሄደ ካለው እንቅስቃሴ አንጻር የእንዲህ መሰል ጥምረቶችንም ፋይዳ ለማየት ይረዳል እና ሁለተኛው ግን ዋናው በአገር ውስጥ ያለው ፖለቲካ ሁኔታስ ምን መምሰሉን ያሳያል። ለምሳሌ ጃዋር ከውጭ ሆነህ በሚዲያ እና በሌሎች መንገዶች ስትታገል ቆይተህ ወደ ሀገር በኋላ የታሰርክ እንዲሁም የተሰደድክ እንደሆነ ይታወቃል። ዶክተር ገዱም እንደዚሁ በመንግስትና በፓርቲ ውስጥ ለ10 ዓመታት ስታገለግል ከቆየህ በኋላ አሁን ተሰደሃል። በአደባባይም ቢሆን እንዲህ ባለ ሁኔታ መገናኘታችሁ ባለፉት ዓመታት ከውጭ የገባችሁትንም ከውስጥ የነበራችሁትንም የገፈተረ ፖለቲካዊ ሁኔታ ምን ሀሳብ ይጭርባችኋል ለማለት ፈልጌ ነው። አብይ ኢንዲስክሪሚኔት ኦፌንደር ብቻ ተብሎ የሚታለፍ ነው? ጃዋር ካንተ ልጀምር። ከታላቅ ብትጀምር አይሻልም? ግድ የለም አንተ ከወጣቶቹ እሺ ከፈቀድክልኝ። ይህንን ወጣትነት ሁልጊዜ እንድናነሳለት እየፈለገ ስለሆነ እሱ ስለዚህ ለሽበቷ ካሳ መሆኑን ለማንኛውም በመጀመሪያ በግዱ ይሄ ለውጥ እንዲመጣ በኢህአዴግ ውስጥ ከፍተኛ ስራ ከሰሩት ሰዎች ውስጥ ነው እና መጀመሪያ አካባቢ ባላንጣ ብንሆንም ወደ መጨረሻ አካባቢ በየትግል አጋሮችም ነበር። ከዛ በኋላ ሀገር ቤት ከገባው በኋላም እዛ ባበር ጋብዞኝ ሰፊ ውይይቶች፣ እነዛ ውይይቶች ፍሬ ቢያፈሩ ኖሮ ዛሬ ሀገራችን የገባችበት ችግር ውስጥ ማትገባ ነበረች። ትዝ ይለኛል እዛ ሄደን ከተዘዝ ጋርም ነበረ ሰፊ ውይይት ንጉሱ ጥላሁን ነበረ ሰፊ ውይይት አድርገን የዛን ውይይት ሪፖርት ለናብይ አቅርቤ ነበር ስመለስ። እነዛ አይነት ውይይቶች ቢቀጥሉ ኖሮ እዚህ ችግር ውስጥ አንገባም ነበር። እንትን ለጠየቀው እንግዲህ ከውጭ ስንታገል የነበር ነው፣ ከውስጥም ስንታገል የነበር ነው። ከፍተኛ ተስፋ ነበረን። ይህ ለውጥ ሀገራችንን ወደ ፍትሃዊ ያለበት ዲሞክራሲያዊ ስርዓት መከባበር ያለበት የተረጋጋ ሰላምና ልማት የሚኖርበት ሀገር ለማምጣት ተስፋ ነበረን። ከውስጥም ከውጭ ስንታገል የነበረው የዛ መጨናገፍ የዛ መጠለፍ እኛ እንደ ግለሰብ ብቻ ሳይሆን ሀገራችን እንደ ሀገር ያጣንበትና በጣም አሳዛኝና የሀገር ህልውና የህዝብ ህልውና አደጋ ላይ የጣለ ሁኔታ ውስጥ መኖራችን ተርታለች ይመስለኛል እዚህ መገናኘታችን። ገዱም እዚሁ ላይ እንደ ሀሳብ እንድትሰጥ ነው። አሁን እንግዲህ አገር ውስጥ የሌሉት እናንተን እዚህ ስለተገኛችሁ እንደ ውክልና ያነሳሁት እንጂ በወቅቱ በፖለቲካ ውስጥ ይሳተፉ የነበሩት አቶ ለማም በአገር ቤት የሉም።
በጊዜው በሌላ አንጻር ሆኖም ቢሆን በጊዜው በህይወት የነበሩት በርካታ ባለስልጣናት ከፊሎቹ በጦርነት ተገድለዋል፣ ሌሎቹ ከሀገር ተሰደዋል ወዘተና እንደዚህ ያለ የፖለቲካ ምድረ በዳ ላይ በዚህ በ7 ዓመት ውስጥ መደረሱ የሚፈጥርብህን ሀሳብ እንድታወራለን። በጣም አመሰግናለሁ ቴድሮስ። እንግዲህ አንተም እንዳነሳው ኋላ ጀዋር እንዳለው ከጀዋር ጋር ያው እኔ በኢህአዴግነት እሱ በኢህአዴግ ተቃዋሚነት የተወሰነ ጊዜ አሳልፈናል። ኋላ ደግሞ ለውጥ በመጣበት ጊዜ ያለውጥ ዞሮ በኢትዮጵያ ውስጥ ትልቅ ችግር የሆነውን የዲሞክራሲ ስርዓት ግንባታውን ያደርጋል፣ ኢትዮጵያን ወደ ዲሞክራሲ ያሸጋግራል የሚል ተስፋ ነበረ። እኔ በበኩሌ ሌላውም የኢትዮጵያ ሕዝብ ኢንስፓየር የሆነበት ሁኔታ፣ ከፍተኛ ፍላጎት፣ ከፍተኛ ተስፋ ያሳደርንበት ሁኔታ ነበረ። በእውነቱ ለመናገር እንዲህ አይነት ፊት ኢህአዴግ የሚጎሉት ጉዳዮች እንደነበሩ ስላመን ነው ወደ ለውጥ የገባ ነው። ግን እንዲህ አይነት ምስቅልቅል ያለ ሁኔታ ይመጣል ገምተን ማናውቅ ነበር፣ በተለይ በመጀመሪያዎቹ አካባቢ። ነገር ግን አሁን እኛንም ለስደት ሀገራችንንም ለህልውና አደጋና ህብረተሰባችንን ለስቃይ የዳረገ ሁኔታ ተፈጥሯል። እንግዲህ ዛሬ ጀዋር እና እኔ ስንገናኝ እዚህ ዞሮ የኢትዮጵያ ጉዳይ ያገባኛል የሚል ሰው ማንኛውም ሰው አገር እንዲህ ባለ ፈተና ውስጥ በሚወድቅበት ጊዜ ብዙ ልዩነቶች፣ የርዕዮተ ዓለም ልዩነት፣ በተለያዩ ጉዳዮች ላይ ልዩነት ቢኖር ቅድሚያ የሚያስፈልገው እንዴት አድርገን አገር ማዳን አለብን የሚል ነው። ልዩነትም ሊስተናገድ የሚችለው የአገር ህልውና ሲኖር ነው። የአገር ህልውና ከሁሉም በላይ ነው፣ ከፖለቲካ ልዩነት በላይ ነው እና ጀዋርና እኔን የሚያገናኘን ይሄ ይመስለኛል። እና አንዳንድ ለሀገር እንደሚጨነቁ ግለሰቦች አስተያየት እንዳላቸው ግለሰቦች በኢትዮጵያ መድረክ ላይ ፖለቲካ መድረክ ላይ ተሳትፎ ማድረግ እንደሚፈልጉ ሰዎች መገናኘታችን ወቅቱ የግድ የሚለው ነው ብዬ ነው እኔ የማስበው። እሺ እንደው ባጭሩ ሁለታችሁ ማስተያየት ብትሰጡበት የምፈልገው አብይ ልዩ ሁኔታ ነው ወይስ የስርዓቱ ፕሮዳክት ማለት ባይ ፕሮዳክት ነው? ሪሊ ክርክር ስላለ ነው። አሁን እያረጋቸው ያላቸውን ነገሮች ማንኛውም አቨሬጅ የሆነ የፓርቲ አባል ወይ በአገሩ የነበረ አንድ እንደው ኢትስ ቢሎ አቨሬጅ ሪዝነብል ፐርሰን የሚባል ሰው የሚያረጋቸው ናቸው። ሶ አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት ነው የሚል አንድ ጥያቄ አለኝ። ምክንያቱም መከላከል ሲቻል ነበር ወይ በየፊናችሁ የተለያየ ነገር ስትሉ ሰምቼ አውቃለሁኝ። አቶ ገዱ አብይን በደም የሚጫወት አረመኔ መሆኑን የገለጥክበትን ጽሁፍ አስነበበህን ነበር። ጀዋር ከመጀመሪያ ጀምሮ አብይ ጠቅላይ ሚኒስትር መሆኑን ተቃውመህ የነበረ መሆኑን በኋላ ግን በቃ ብዙ ሰው በሱ አቅጣጫ ሲሄድና ሜቢ ክሪቲካል ሰፖርት በመስጠት መርዳት ይቻላል ብለህ በማሰብ ምክንያት ሰጥተው ስለነበረው ድጋፍ ታነሳለህ። አሁን ላይ ሆናችሁ ስታዩት አንድ አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት? ሁለት መከላከል ይቻል ነበር ወይ? ምን በተሻለ ብታደርጉና ቢደረግ እናንተ ብቻ ሳትሆኑ ቢደረግ እንዲህ ያለ ውድመት ከመድረስ ማስቀረት ይቻል ነበር ትላላችሁ? ጀዋር ቀጥ አይ ቲንክ መጽሐፉ ጽፌዋለሁ አይተው እንደሆነ የኛ አሰምሽን አትሊስት ከሩብ በነበር ነው። ከኢህአዴግ ውስጥ የሚመጣ ሰው በኢህአዴግ ውስጥ ተኮትኩቶ የሚወጣ ሰው ምን አይነት አመለካከት ይኖረዋል፣ ድክመቶቹና ጥንካሬዎቹ ምንድናቸው የሚል አሰምሽን ነበረን፣ ግምቶች ነበሩ። ኢህአዴግ የግራ ዘመን ፖለቲካ የሚያራዝም ድርጅት ነው። አብይ የቀኝ ዘመን ኒዮ ሊበራል ፖለቲካ የሚያራምድ ነው። እንደዛ አይነት ሰው ከኢህአዴግ ውስጥ ይወጣል ብዬ ለመገመት ኖት ኢን ሚሊዮን ይርስ በጣም ዩኒክ የሆነ አሁን ትልቆቹን እናውቃለን፣ ጁኒየሮቹን እናውቃለን። አጥናታቸዋል ከነመለስ ከነበረከት ከነባዱላ ከነገዱ ከነለማ ከሌሎቹም ከነደብረጽዮን ምንም እንኳን የተለያየ ልዩነት ቢኖራቸው አሁንም የነሱ የእውቀት ምንጭና የፖለቲካ ትንታኔ ምንጭ የግራው ፖለቲካ ነው እና አብይ ግን
ኮምፕሊትሊ ኦፖዚት ነው። አንድ እሱ፣ ሁለተኛ የፐርሰናሊቲ ባው ሌላ ነገር ስታይ ዩኒክ ነውና መከልከል ይቻል ነበር። አይ ቲንክ እሱ ላይ ዶክተር ገዱ በስፋት ሄደበት አካባቢ ነበሩ። ሞክረናል ግን እነሱም ከዛ ወዲህ እንግዲህ ከሌሎች በዛ ጊዜ ውሳኔ ከሰጡ የኢህአዴግ ሰዎች ጋር ብዙ ጊዜ ስንወያይ ይቻል ነበር ግን ጊዜውን በጣም አጭር ነበር። ብዙ ሰዎች አሁን ትችት ሲያቀርቡ ፌር መሆን ያስፈልጋል። this whole thing transpired in less than a year እኮ 6 ወር ምናምን በሚሆን ጊዜ ውስጥ በጣም በፍጥነት ጊዜውን የተላለፈው አዲስ መሆኑ በፖለቲካ ፊልድ ላይ ለረጅም ጊዜ በግንባር ቀደምነት አለመታወቁ እድል ሰጥቶታል። የማጭበርበር ችሎታው ደግሞ በዛ ላይ ፕላስ ነበረ። እንግዲህ እዚህ ላይ በወቅቱ የነበሩት ጨምሮ ይችላል